ኳታር በኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን አስጠነቀቁ። የኢራን ፕሬዝዳንት አገሪቱ የኒውክሌር መርሃ ግብሯን እንደማታቆም ተናገረች። እነዚህንና ሌላም የምንቃኛቸው ጉዳዮች ይኖራሉ። አብራችሁን ሁኑ። የኳታር መከላከያ ሚኒስቴር ኢራን በኳታር የሚገኝ አል ሁዴይዳ የተሰኘ የጦር ሰፈር ላይ ሚሳኤል ተኮሰች። በዚህም ኢራን የኳታር ሉዓላዊነት ተዳፍራለች ብለዋል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ ለመስጠት መብቷ በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስትሩ ጠቅሰዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን አስጠነቀቁ። እስራኤል ኢራንን የማጥቃት እቅዷን እንድታቆም ጠንከር ባለ ንግግር አሳስበዋል። ፕሬዝዳንቱ በሰጡት አጭር መግለጫ ተኩስ አቁሙን ለዓለም ካበሰሩ ወዲያ ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረሳቸውና እርስ በርስ መወነጃጀላቸው እንዳበሳጫቸው ነው ያስታወቁት። ሰኞ ምሽት ሁለቱም ሀገራት አንዳቸው በአንዳቸው ላይ የሚሳኤል ጥቃት ሲፈጻጸሙ ነበረ። በትላንትናው ጥቃት ኢራናውያን እንዳሉት እስካሁኑ የከፋ ጥቃት እንደነበር ለቢቢሲ ተናግረዋል። የእስራኤል አደጋ ጊዜ አገልግሎት እንደገለጸው ቢርሻባ አካባቢ ላይ በደረሰው ጥቃት 4 ሰዎች ህይወታቸው ተቀጥፏል ብለዋል። በሌላ በተያዘ ዜና የኢራን ፕሬዝዳንት ማሱድ ፔሻጊን ሀገራቸው የኒውክሌር ማበልጸግ መርሃ ግብሯን እንደማታቆም ገልጸዋል። ፕሬዝዳንቱ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት የስልክ ውይይት ኢራን የኒውክሌር እንቅስቃሴዋ ላይ እምነት ለመፍጠር ዋስትና ለመስጠት ዝግጁ መሆኗን መናገራቸው ተገልጿል። አክለውም በቀጣይ ለእስራኤል ጥቃት አገራቸው የምትሰጠው ምላሽ ይበልጥ አውዳሚ ይሆናል የሚል ማስጠንቀቂያ መስጠታቸው ተዘግቧል። Let's work together and let's truly make America great again.